ሰላም እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። በእናታችሁ ዛሬ የመጣልኝን አዲስ ስጦታ አላሳያችሁ። እኔ እስከዛሬው ለብሼው አላቅም። የእውነቴን ስነግራችሁ እግዚአብሔርን ነው ብላችሁ ለብሼው አላቅም። አሁን ግን ለበስኩት። ምንድነው መሰላችሁ? እስከዛሬ ያልተሰማኝ ስሜት ነው የተሰማኝ ማለት ነው። ማለት እኔ ያው እስከዛሬ በራሴ ነው የምሰራው፣ በራሴ ሺቲ ማለት ነው። አሁን ግን አዲስ ስጦታ መጥቶልኝ ልበሽ ብለው ይሰጥተውኛልና ለማየት ዝግጁ ከሆናችሁ ላሳያችሁ። እንደዚህ አይነት ብራንድ ልብስ ከየት ነው የገዛሽው እንዳትሉ፣ ደግሞ እንገዛለን ብላችሁ እንደኔ ነግሬያችኋለሁ። እኔ ስጦታ ነው የመጣልኝ፣ ላሳያችሁ በእናታችሁ። ቀሚሴን አዲስ ስጦታ የመጣልኝ ቀሚስ ማርያምን እስከዛሬ ለብሼው አላውቅም። አሁን ግን ለበስኩት። እንዴት ነው የሸቄ ልብስ ማለት ነው። አያምርብኝም? እስከ ዛሬ ለብሼው አላውቅም ነበር ኪዳነ ምሕረትን። ዛሬ ሰውዬው አምጥቷል በሺ ሲለኝ ገርሞኛል። ትንባለል ማለት ነው። እኔ እስከ ዛሬ በሺቲ ነበር የምሰራው። አሁን ግን ልበሺ ሲለኝ እሺ ብዬ ደስ ይበለው ብዬ ለበስኩለት። እንዴት ነው ያምርብኛል? የምትፈልጉ ከሆነ ደውሉልኝ፣ አበድራችኋለሁ። ይሄ ሰርግ ሲኬድ ብቻ ነው የሚለበሰው እንጂ ዝራ ሲዘራ አይለበስም። ጀርሲ እውነቴን ነው የምላችሁ፣ ጀርሲ አገሬም ረብሻ አላውቅም። ጀርሲ ነው የተገዛልኝና ደስ ብሎኛል። ለማንኛውም ከወደዳችሁት ላይክ አድርጉት።